አክሰፕት አላደረገውም። ገባሽ? በድራማ አይሆንም። እሺ በድራማ ስለማይሆን እሺ እሱንም የሸርሙጣ ልጅ ስላልኳት አይደለም እንደዚህ ያደረገችው። በቃ ነገርኩሽ። ልጁ እግዚአብሔርን እንደው እግዚአብሔር ፈርቶ የሚመጣ ከሆነ እሺ አንተ ምን ሰው አይደለሁም እያልክ ነው? አንተ እንደዚህ አይነት ቃላት ካፍክ የሚወጣ ሰው አይደለህም እንዴ? አቋይ አንድ ነገር ንገርሽ። አባትየውን እንዳጸያፊ ሰደበው ምናምን ብላችሁ በቃ አጋናችሁ ስታወሩ፣ አባትየው የኔን ፎቶ ለጥፎ ሌባ ምናምን ብሎ ሲለጥፍ እኮ ነው የተናገርኩት። መለጠፉ ለምን አልታያችሁ? መናገር እንዴት ነው ያንገበገበው? ሀቢብ አሁንም ነገር እየተቀየረ ነው። ወደ ሌላ ሳይድ አንድ ኮንቨርሴሽን ሰላም ዝም ብለሽ ሚዩት እያረግሽ አታብሪ ማለት በናትሽ። ቤቱ ህጋለው በተራ ነው የሚወራው። እዚህ ቤት እንደ ሌላ ቤት ሁሉ ማያወራ አዳም ተሀጂ የለጠፈው እዚህ ቤት ተከባብረን ነው የምናወራው። ዲስሪስፔክት ማንም ማንንም ማድረግ አይችልም። ማንም በማንም ተራ ሚዩት እያበራ ማውራት አይችልም። ቤቱ ህጋለው። ህይወት ታሪክ ስታወራ ልሽ አዳምጪ። ዛሬ ዩቱብ ላይ የተሰቀለው ህይወት ታሪክ ስታወራ ህይወት ታሪክ ስታወራ አዳምጠሻታል። እኔም ህይወት ታሪክ ሳወራ ያዳምጠኛል ሰውም፣ አንቺም ሳትወጂ በግድሽ ታዳምጭኛለሽ። አያላዳምጥም ካላችሁ ደግሞ እወጣለሁ። ሳትወጂ በግድሽ ኤክስኪውዝ ሚ እየተከባበርን ምንም የሚያስገድደኝ ነገር የለም። አክብሬ ነው የምነግርሽ። በጣም ጥሩ። እኔም ደግሞ አክብሬ ነው እየሰማሁ ያለሁት። ልታከብረኝ ይገባላ። እሷ እየገባች ታከብርህ አክብረኝ እኮ። ጣልቃ የገባችብክንማ ሚውት አረኳት እኮ። ጎበዝ። እሺ እሷም ትክክል አድርገሻል። ግን አንድ ነገር ልንገርሽ፣ ለአባባል ነው የምነግርሽ። ለአባባል እሷ ሊና ገብታ በጣም በሚያሳዝን መንገድ ስታወራ አዳምጫችኋታል። ያም የተሰራው ነገር ዩቱብ ላይ ወጥቷል። አሁን ስለዛ አያገባንም ስለ እንደዚያ አያገባንም ብሎ የሚባል ነገር የለም። ለምን ኦልሬዲ ወጥቷል። ይቅርታ አንድ ጊዜ መትግስት ይህን ያልኩበት ምክንያት መረጃ እየመጣልኝ ነው ከተለያየ አቅጣጫ። ኢንስትግራም ላይ የተላከልኝ ስዊድን ከአንተ ጋር አንድ ቤት የኖሩ ሰዎች መረጃ እየላኩልኝ ነው። በፌስቡክ እየተላከልኝ ነው። እኔ መረጃውን ሰብስቤ እርግጠኛ ሰውን ራሴ ነኝ ቪዲዮ ምሰራው። እኔ እንደ ሌላው ቲክታከር ዝም ብዬ ወሬ እማወራ ሰው። ስለዚህ ጉዳይ እናቴ ትሙት ያስፈራራው እያልኩ ያለሁት እርግጠኛ ሳልሆን የሰው ስም አላነሳም። እርግጠኛ ስንሆን አዳምጥ፣ እርግጠኛ ስንሆን እናወራለን ስለዛ ጉዳይ። አሁን እርግጠኛ መሆን የምንፈልገው ስለመደብደቧ ነው። ያየነው ፎቶ እውነት ነው አይደለም፣ ለዛ ማስረጃን ሰብስብ እንጂ ስለ ሌብነታቸው ይደርሳል ይቆየን እኮ ነው እያልኩ ያለሁት እኔ። ስለዛ ጉዳይ አያስፈልግም። ሁሉንም ነካክተውታል። የተነካካው ነገር በሙሉ ነው መፍረጥ ያለበት። ተመርጦ የሚቀመጥ ነገር የለም። አንድ ላይ ሁለቱንም ጉዳይ አንድ ላይ እንዲመዝጋት እንችላለን። ጀስቲስ ሌና ብሎ ሰው ስለለጠፈ በዛ በለጠፋችሁት ነገር የሚደነብር ነገር የለም። እዚህ ጋር ታውረታለች። ባወራችሁ ነገር ሁሉንም አወራለሁ እኔ። እያንዳንዱ ነው አውራ። ይኸው መድረኩ ተሰጥቶ ካለ ተናገር አንተ። እሷ እንደሰማናት እንሰማሃለን። እሷም እንዳወራችሁ ማውራት አለብኝ። ለምን ሰሊ እኔ አላቅም ምናምን አለም ድብና አድርገው ይሰራሉ ሁለቱም ከኔ ጋር። ይሄ ጣሊያን ሀገር እንደዚህ መቷታል፣ እንደዚህ ብሏል፣ እንደዚህ ብሏል። ገና ከጎረቤት ኮሽ ስታረጊ ነው ጎረቤት ያለ ሰው ለፖሊስ የሚደውለው። ለምንድን ነው ድራማ የሚሰራው? ማንኝ እኔ እንደ ሲሲሊያ ማፊያ እያስፈራራኝ ነው ብላ በተናገረችው ተረት ተረት አምናችሁ እናንተ እኔን ለማጥቃት የምትነሱት የምን ተረት ተረት ነው? ሀጂ እዚህ ቤት ይኸውልህ በጣም ተከብረክ ነው እያዳመጥክ ያለ። ከማንም ጎን አይደለንም። ገና እውነታውን ለማጣራት አይቻለሁ። ዛሬ የተሰራውን ሴራ እንዳለ የእሷ ደጋፊ የነበሩ ሰዎች፣ የእሷ ጓደኞች የነበሩ ሰዎች የራሳቸውን ቤት ከፍተው ሴቶች መርጠው አስገብተው በጣም በከባድ መንገድ እኔ ጭራሹን እሱ እንዳይገባ እንዳይሰቀል እያሉ በጣም በከባድ ነገር ሲያደርጉ ነበር የነበሩ። ለምን መሰለሽ ገብተው እሷም ሌላ ቤት ገብታ በማስረጃ ሰው አድርገው ምን ብለው ሲያወሩ ነበር የራሳቸው ግሩፖች። ሊና ማንም ቤት አልገባችም። ሊና ከኔ ጋር የጀመረችው ሰሊ አያገባኝም። እኔ ጋር የመጣችው ሰሊ አደገችም። ሊና ናት እኔ ጋር የመጣችው። የራሷ ሰዎች ነው የገቡት። አሁን የኔ ሰዎች እንደዚህ ያሉኝ እንዲያሉኝ ብዬ እኔ እኮ መጥራት ስለማልፈልግ ነው። እኔ ነገርኩሽ አሜሪካ ያለ ሰው ስለለፈለፈ ሳይሆን ጣሊያን ሀገር ያለ ሰው ይግባና እውነት ይመስክርላት እኮ ነው የምልሽ። በቃ አለቀ። ስዊድን ሀገር እንዲህ ነበርክ ምስክር ተልኮልኛል ምናምን። እሱ ስለ ብሩ ነው፣ ስለ ሊና አይደለም። ስለ እሱ ሌላ ጊዜ እናወራለን። ፎከሳችን ሊና ላይ ብቻ ይሁን። ሊና ላይ ከሆነ ፎከስሽ ይኸውልሽ አዳምጪ። ሊና ላይ ከሆነ ፎከስሽ
ሰሊም ሆነች ርብቃ የምትባለው እንደ እናት የምታያት ሰው ሌላ ቤት ገብተው የራሳቸው መስራት ያለባቸውን በቃ ተአማኒነት እንዲኖረው ሙሉ ቀን ሲያወሩ ነው ያሉት። በቃ እኔ በጣም እኔ ስለሌላ ቤት አንተ እኔን መውቀስ የምችለው እኔ ቤት ስትቀጠቀጥ ነው። እኔ ቤት ክብርክ ሲነካ ብቻ ነው መናገር ብችል። ስለሌላ ቤት አይመለከተኝም። ሊና ሌላ ቤት ከሄደች እዛው ሄዳ ትጨርሳለች። ሊና ግን ሌላ ቤት አልሄደችም። ለማንኛውም ሊና እኔ ጋር ጀመረች፣ እኔ ጋር ነው እየጨረሰች ያለችው። እሺ ማስረጃውን አውጪው እኮ መጀመሪያ ሜሪ ትምጣ። አንድ አይነት መሆኑ ማስተያየት ፈልጋለሁ። ሰላም ሜሪ የምትባለች ፎቶ እኮ ይኸውልሽ፣ ፎቶ የሊናን ፎቶ ከሆስፒታል ስትልክልኝ አልቅሻለሁ። እንደዛ ሆና ሚስትሽን ማየት ያስለቅሳል እኮ። እኔ ማን ነው እንደዛ ያደረጋት? እሺ መቷት እንዴ? ሌባ መቷትማ እኮ ሌቦች መቱኝ ብላ እኮ በስርዓት ለዶክተርም ተናግራ ለህግም ተናግራለች እኮ። ምንድን ነው አሁን 8 ወር ጠብቆ ደግሞ ነገሩን ወደ እኔ መገልበት? ሌባ ከሆነ አንተ የት ነበርክ? ሌባ ሲደበድብ ሚስትህን ሌባ ሲደበድብብህ አንተ የት ነበርክ? እቤት ተኝቼ ነበር። እሷ የት ሆና ነው ሌባ ይደበደባት? ውጭ ነው የመታት። ውጭ ነው ተመታ የመጣት። ከዛ አባቷን ደውዬ ድረስ ቶሎ ሊና ተጎድታለች ብዬ ጠርቼው ሆስፒታል ወሰድናት። አሌክስ ምንም የሚያስቅ ነገር የለውም። ይኸውልህ የሚያስቅ ነገር አይደለም የማወራው ያለሁት ገባህ? እሷን ስትናገር እንዳመንካት ሁሉ እኔ እመነኛ አልልህም፣ ግን ህግ አለ። ህግ ስላለ ልንገርህ። አሁን ምን እናድርግ መሰልሽ? ኦኬ አንዴ ሀጂ እስካሁን ሰምተናሃል እና ሳሌ ሁለተኛ ስልክ ካለሽ ፕሊዝ በሁለተኛ ስልክሽ ቲክታክ ግቢ ነው። አታወሪም ቆይ በለው በሁለተኛ ስልክሽ ቲክታክ ግቢ፣ ዋትሳፕ ያለው ስክሪን ሼር ጋር አድርገሽ አሳይን። እየሰማሽ ነው? የጎረቤቶቹን አንድ መልስ ልስጥ። ለምን ስደበድባት ጎረቤት አልሰማም ለሚለው መልስ ልሰጥ ስለፈለግኩ ነው። እሺ እሺ እንፈልጋለን። የሚኖሩበት አፓርተማ በጣም የሚጣሉ 2 ጣሊያኖች ከእሷ በላይ የሚኖሩ ፎቁ ላይ በጣም የዛ ፎቅ ላይ በቃም የተጣሉ ሁሌ ስለሚጣሉ የተለመደ ከዚህም በፊት ፖሊስ መጣ። ግን ፎቁ ስለሰለቻቸው የዛለት ስለሰለቻቸው የነሱ የለቱ ጥል 2ቱ ሲጣሉ እነሱ ናቸው የመሰሏቸው። ከዛ እሷ ብላ በመስኮት በበረንዳ ወጣ ድረሱልኝ ስትል ሰልችታችሁናል የራሳችሁን ቻሉ ሲሏት የዛኔ ነው ተስፋ የቆረጠችው። እነሱ ለምን አይመጡም? እነሱ ይቅረቡ። እነሱ ይኸውልሽ መቅረብ የሚችሉ ሊቀርቡ ይችላሉ። ጣሊያኖች ናቸው። እንግሊዝኛ እንደሚችሉ ነገ ላዋራቸው እችላለሁ። እታች ወርጄ በትክክል ነገ በአውርቻቸው እነሱ እንዲመሰክሩ ማምጣት እንደገና ነገር በዚህ ጉዳይ ልንቀመጥ ነው። ዛሬ ልንዘጋው ሆኖ ብላናቸው ኖ ይሄ ግድ ነው። እነሱ እንደውም እኔ እዚህ ውስጥ አለ እሱ ስራ ነው አለባቸው። በኢየሱስ ክርስቶስ ስም ለነገሩ አንድ ነገር ልንገርሽ፣ ነገሩ እንዲስፋፋ ምናምን እንደዚህ አለማመን ሳይሆን ዴፊኔትሊ ሀጂ እንደመታት እኔም አውቃለሁ፣ እግዚአብሔር የሚያውቃል። የማያውቀው ደግሞ እግዚአብሔር ልቦናውን ከፍቶለት ይወቀው። ማንም ሰው ሴት ልጅ እኔ ተዘርፌ አውቃለሁ። ሌባ መንገድ ላይ ዘርፎኝ ያውቃል። ጣሊያን ሀገር ቦርሳዬን ይዘውት ወይ ስልኬን ይዘው ነው የሚሮጡት። ምንም ልታረግላቸው ጭንቅላቷ እስኪሰፋ ድረስ ሊቀጠቅጧት አይችሉም። እንደተሰፋ ደግሞ የሜዲካል ዶክተሩ ላይ ተጽፏል። ጭንቅላቷ 3 ቦታ ተላጭቶ እንደተሰፋ ሜዲካል ዶክተሩ የላከችሽ ላይ ተጽፏል። ትራንስሌሽን ማስደረግ ትችያለሽ። እሱ ደግሞ ከቀጠለ ጠበቃም አለ፣ እሱም ይናገር ይችላል። እሷ ሌባ ያለችበት ምክንያት አንደኛ የዛለት በጮችበት ሰዓት እንደዛ ማንም ሰው ስላልደረሰላት፣ 2ኛ በእህቶቹ ያስፈራራታል፣ 3ኛ የራሷ ብዙ ቴረር የሆነችበት ዲሞራይዝድ የሆነችበት ነገር አለ። እኔ ግን ስመጣ ነገሮች ስለሚቀየሩ አይዞሽ ትንሽ ጊዜ ጠብቂ፣ እኔ ስመጣ ነገሮች ይቀየራሉ ብዬ ነው ያቆየዋትኝ። ብርታት ለሆናት የቻልኩት ከሩቆኜ ላግዛት የምችለው ይሄ ስለሆነ እኔ አሁን የገባሁት ኤቪደንሱ ያ ነው። አንቺ ላኩልሽ ኤቪደንስ። 2ኛ ደግሞ አሜሪካን ያለችው ነግራኛለች ክላስ ሊኖራት ስለሚችል ድንገት ሌት ከገባን ላልመልስልሽ እችላለሁ ብላለች። ግን ጽፌላታለሁ፣ አሁን ጽፌላታለሁ። እስክትመልስልኝ እየጠበቅኩ ነው። ስለዚህ እኔ ጋር ያለው ማስረጃ ላሳይና አዳምጪኝ። ሀጂ ደበደባት ብዬ ልክ ያለው ስላለች ሀጂ ደበደባት የሚለውን ከነ ማስረጃው እሱን አቅርቢልን። ሰላም እሱን ይላኩ። አንቺ አይደለሽ የላክሽው? የራስሽን ስልክ ዋትሳፕ ላይ ግቢና የላክሽበትን ቀን ራሷ ከጻፈችው ላይ ለምን ሀጂ ደበደባት ብላ የላከችው ለምን ሀጂ የሚለውን እሱን ታሳይናል። ኤግዛክትሊ እኔ እሱን ነው አይፈልገው ስልክሽን